ይህ ገድለ ተክለ ሃይማኖት ምዕራፍ 54 ቁጥር 23 እንደዚህ ያነባል። እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ፣ እሷንም እንደ ስቅለቴና ካንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። ነገር ግን ለብቻ አይደለም፣ በዚች ገዳም በተቅማጥ በሽታ የሚሞቱትን ልጆችንም ቁጥራቸውን ከሰማዕታት ጋር አደርጋለሁ፣ በመንግሥተ ሰማያትም ላንተ እሰጣቸዋለሁ አለው ይላል። በዚህ ቦታ የተናገረው ቃል ምንድነው? ለተክለ ሃይማኖት የተገባለትን ኪዳን፣ ለተክለ ሃይማኖት የተገባለት ኪዳን ደግሞ ምን አይነት አሟሟት እንደሚሞት ነው። ሲሞት በተቅማጥ በሽታ እንደሚሞት፣ ይሄንንም ተቅማጥ ደግሞ እንደ ስቅለቴ ማለት ኢየሱስ በጎልጎታ በቀራንዮ መስቀል ላይ በችንካር ተቸንክሮ በጦር ተወግቶ በሾህ አክሊል ተደርጎበት እንደፈሰሰው ልክ እንደዛ ደም ምኑን ተቅማጡን። ከዛ ሲቀጥል እንደዚህ ይላል፣ ካንተ በፊት እንደነበሩት ሰማዕታት ሌሎቹን ትተን እንደነ ጴጥሮስ ልክ እንደነ ጳውሎስ በድንጋይ ተወግረው እንደሞቱት እንኳን ብላችሁ ብትሉ የሚያነጻጽረው ተቅማጡን አንደኛ ከጎልጎታ በቀራንዮ መስቀል ላይ ከፈሰሰው ከኢየሱስ ደም ጋር ልክ እንደሱ፣ ሁለተኛው ደግሞ እንደ ሰማዕታት ደም እቆጥርልሃለሁ አይለኝና ዝቅ ብላችሁ ስታነቡት የሆነውን ነገር እናንተ ቀጥላችሁ አንብቡት። ይህ በኢትዮጵያ ምድር በወንጌል ላይ የተደረገ ወንጀል ነው። በወንጌል ላይ የተደረገ ክህደት ነው። ይሄ ክህደት ነው። ይሄንን እየተሻሹና እየተሳለሙ ብዙ ሰዎች ወደ ሲኦል ገብተዋል። ይሄ በወንጌል ላይ የተደረገ ክህደት፣ ይሄ በወንጌል ላይ የተደረገ አመጻ፣ በቀራንዮ መስቀል ላይ በፈሰሰው በእግዚአብሔር የዘላለም እቅድ ላይ የተደረገ አመጻ ነው። ይሄን አመጻ ዝም ል ዘንድ ከዚህ በኋላ አይቻለኝም። አሜን በል። በእግዚአብሔር ልጅ በክርስቶስ ወንጌል ላይ የተደረገ ክህደት ነው። በገድለ ተክለ ሃይማኖት መጽሐፍ ምዕራፍ 61 ቁጥር 32 እንደዚህ ያነባል። ሳንጠራጠር በቃል ኪዳኑ አምነን መጠጊያችን እሱን የኃጢአታችንን ቤዛ መቃብሩን የሰጠን እግዚአብሔርን እያመሰገን በዓለም ሁሉ በከበረ በዚህ በአባታችን በተክለ ሃይማኖት ጸሎት የሥጋው ፍልሰት በሆነችው ዛሬ በዚች ቀን እየተሰበሰብን ሁላችን በእውነት ለዘላለም ይቅር ይበለን ይላል። ደግሜ ሳነበው ሳንጠራጠር በቃል ኪዳኑ አምነን መጠጊያችን እሱ የኃጢአታችንን ቤዛ መቃብሩን የሰጠን። ለኃጢአታችን ቤዛ የተሰጠን መቃብር የለም። የተሰጠን የእግዚአብሔር ልጅ ኢየሱስ ነው። አይደለም የተክለ ሃይማኖት መቃብር፣ የኢየሱስ መቃብር ራሱ ለኃጢአታችን ቤዛ አልተሰጠንም። በጉ እንጂ የኃጢአት ቤዛ፣ መቃብር የኃጢአት ቤዛ አይደለም። ይህ በወንጌል ላይ የተደረገ ወንጀል ነው። ይህ በወንጌል ላይ የተደረገ አመጻ ነው። እግዚአብሔር ይህን አመጻ ካልቀጣ ሌላ ምንም አይቀጣም። ሴቶቹ ቅባት ይዘው በማለዳ በሶስተኛው ቀን ወደ ኢየሱስ መቃብር ሲሄዱ መልአኩ ያላቸው ሂዱና በዛ መቃብሩን ተሳለሙ አይደለም ያላቸው። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ አላቸው። ስለምን ትፈልጉታላችሁ? እሱ መሲህ የለም አላቸው። እሱ መሲህ የለም። የኢትዮጵያ ሕዝብ ስማ፣ ወጣቶች ስሙ፣ ወንዶች ሴቶች ስሙ። ለኃጢአታችሁ ቤዛ የተሰጣችሁ የእግዚአብሔር ልጅ ኢየሱስ ይባላል። ለኃጢአታችሁ ቤዛ የተሰጠ መቃብር የለም። የኃጢአታችን ቤዛ ሞት ያልቻለው በሶስተኛ ቀን ከሞት የተነሳ በክብር ያረገ የወጉት ሁሉ እያዩት በክብር የሚመለስ ኢየሱስ ስሙ ቅዱስ፣ እሱ ንጉሥ። ምዕራፍ 48 ገድለ ተክለ ሃይማኖት። ከዚህ በኋላ አባታችን ተክለ ሃይማኖት በየሀገሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ ሰይጣን ከባህር ውስጥ ወጣ። ማወጣ ሰይጣን ወጣ። ሰይጣኑም የአባታችንን ደቀ መዝሙር ያዘው። ማንን ያዘው? ደቀ መዝሙሩን ያዘው። አንተ ርኩስ መንፈስ ከልጄ ውጣ እያለ በመስቀል ምልክት በላዩ አማተበ። ከዛስ ሰይጣኑም ዛሩም ደቀ መዝሙሩን ትቶ ሰይጣኑ ዛሩ ማንን ትቶ? ደቀ መዝሙሩን ትቶ ፈጥኖ ሸሸ። ሊያመልጥም ወደደ። ብፁዕ አባታችን አማተበበት። ወደ ባህሩ ሊገባ ባይቻለው በጥልቁ ባህር ወደብ ቆሞ ብፁዕ አባታችን ሄዶ በእጁ ያዘው። የዛን ጊዜ እጡ ወደቀና ኃይሉም ደከመና ለሁሉ በግልጥ ታየ። ብፁዕ አባታችንም ልጄን ለምን ትይዘዋል አለ። ሰይጣኑም ዛሩም አሁን ይሄ ሰይጣንና ይሄ ዛር ኦሬዲ ከልጁ ወጥቷል። ኦሬዲ ከልጁ ወጥቶ ባህር ውስጥ ሊገባ ሲል የተያዘ ነው። በግልጥ የታየ ነው እንጂ ልጁ አይደለም እያወራ ያለው። የተያዘው ልጅ አይደለም። ከልጁ የወጣው ሰይጣን ነው እያወራ ያለው። ወጥቷል ኦሬዲ። ምክንያት አለ የምለው ኦሬዲ ወጥቷል ነው አይደለም? ወጥቷል። ከዛ ዛሩም ለኔ እንደ ሰው ሁሉ መለስክልኝ፣ ስለዚህም ይዘው ዘንድ ደፈርኩ። ብፁዕ አባታችንም ስም ማን ነው አለው። ባህረ አልቅም ነው አለው። ብፁዕ አባታችንም እንግዲህ ከኔ ጋር ትሄዳለህ ወይስ ወደ ማደሪያ ትመለሳለህ አለው። ከእንግዲህ ወዲስ ወደ ማደሪያ ለመመለስ አይቻለኝም፣ ማማተብህ ስልጣን ይሽረዋልና አለው። ሰይጣን ዛሩ አለው። አባታችን ተክለ ሃይማኖት ወስዶ ገርዞ ወደ ፍጹም ክርስቲያንነት ለወጠው። ስሙንም ክርስቶስ ሐሪው ብሎ ጠራው። ምን አደረገው? ገረዘው። ከዛስ ፍጹም ክርስቲያን አደረገው። ከዛስ ስሙንም ቀየረለት። ከዛስ ብፁዕ አባታችንን ሲያገለግለው ኖረ። ሰይጣን ዛሩ። ከዛስ ከጥቂት ቀን በኋላም የምንኩስና ልብስ አልብሶ ምን ሆነ? ሰይጣኑ ተገረዘ፣ ክርስቲያን ሆነ። ከዛስ አገለገለ። ከዛስ መለኮሰ። ከዛስ ከጥቂት ቀን በኋላ የምንኩስና ልብስ አልብሶ ወደ በዓቱ አገባው። ይህችም ደብረ አስቦናት ሞቶ መንግሥተ ሰማያት እስኪገባ ድረስ በተረፈው ዘመኑ ሁሉ መነኩሳቱን ደስ የሚያሰኝ እግዚአብሔርንም የሚወድ
ሆነ። ባጭሩ አማርኛ ሞቶ መንግስተ ሰማያት ገባ። እስከሚገባ ድረስ መነኩሳቱን የሚያስደስት ሆነ። እኔ የገረመኝ ክርስቲያን ከመሆኑ በላይ መንግስተ ሰማያት ከመግባቱ በላይ በጣም የገረመኝ ነገር መገረዙ። ባጭሩ አማርኛ የዳነ ሰይጣን መንግስተ ሰማያት የገባ ሰይጣን ይህ በወንጌል ላይ የተደረገ አመጻ ነው። ይህ በወንጌል ላይ የተደረገ ክህደት ነው። መንግስተ ሰማያት የገባ ሰይጣን የለም። ሰይጣን ሲጀመር ስፒሪት ነው። ስፒሪት ከሆነ ምኑን ይዘው እንደገረዙት ኢየሱስ ነው ያለው። ይሄ ክፉ ነው። በእግዚአብሔር መንግስት በክርስቶስ ወንጌል ላይ የተደረገ አመጻ ጣንን አገኘው አመለኮ ሰው። ስለዚህ ባጭሩ አማርኛ የኦርቶዶክስና ተከታይ የሆናችሁ ሰዎች የነፍስ አባት ስትይዙ ተጠንቀቁ። የመለኮ ሰውን ሰይጣን እንዳትይዙ። አሁን ማነብላችሁ ደግሞ ገድለ ዘርአ ብሩክ ነው። ይሄ ገድለ ዘርአ ብሩክ በ23ኛው ምዕራፍ ከቁጥር 1 ጀምሮ ያለውን አነባል። ይሄኛው ደግሞ ተአምር የሚገርም ነው። ስላሴን ሶስቱን ስላሴ ውጦ ለአያሌ ቀናቶች በሆድ ውስጥ ያኖረውን ነው ማነብላችሁ። ጥቅምት በገባ በ3ኛው ቀን ብዙ አባታችን ዘርአ ብሩክ በስላሴ ስም የተሰራች ቤተክርስቲያን ሲያጥን በእግዚአብሔር ትእዛዝ 3 ዕንቆችን አገኘ። ያ ጻድቅ አባታችንም ከፀሐይ 7 እጅ የሚያበሩ 3 ዕንቆችን ባገኘ ጊዜ እጅግ ደስ አለው። ባገኛቸው ጊዜ አንስቶ ዋጣቸው። 3ቱም ዕንቆች በሆዱ ውስጥ ብዙ ቀን ቆዩ። በእነርሱ ብርሃን መላ አካሉን ብርሃን አደረጉት። ያም ጻድቅ አባታችን በሆዱ ውስጥ ያሉ የ3ቱ ዕንቆች ሚስጥር ሳያውቅ ብዙ ቀን ተቀመጠ። እነዚያም ዕንቁ ስጋውና ነፍሱን ያነጹት ዘንድ ስጋውን ማደሪያ አደረጉት። ከዚህም በኋላ በብዙ ቀን የ3ቱ ዕንቆች ሚስጥር ተገለጠለት። እነዚህ የዋጣቸው ዕንቆች በዕንቆችም የተመሰሉ እንጂ ዕንቆች እንዳልሆኑ እነዚህ የዋጣቸው ዕንቆች በዕንቆች የተመሰሉ እንጂ ዕንቆች እንዳልሆኑ አወቀ። እነዚያም 3 ዕንቆች የተባሉት 3ቱ አካላት በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቀን የቆዩት አካላት ስላሴ ናቸው። ይህ በኢትዮጵያ ምድር በወንጌል ላይ የተደረገ ወንጀል ነው። በወንጌል ላይ የተደረገ ክህደት ነው። ይሄ ክህደት ነው። ይህ አሁን ማነብላችሁ ታምረ ማርያም ነው። ታምረ ማርያም እንደዚህ ይላል። እንደኔ ያላችሁ ኃጢያን ወንድሞቼ ሆይ እንግዲህ ወዲህ 16ቱን ሕግጋት ለመፈጸም የእግዚአብሔር ባሮች መሆንን አንሻ። 10ቱ ሕግጋትና 6ቱ የወንጌል ቃላት ማለት ነው። 16ቱን ሕግጋት ለመፈጸም የእግዚአብሔር ባሪያዎች መሆንን አንሻ። እሱ በቀትር ጊዜ በመስቀል ላይ እመቤታችሁ እናታችሁ እንሆ እያለ የቃል ኪዳን እመቤት እሷን ሰጥቶናልና ስለነዚህ ነገር የእመቤታችን የእናታችን የማርያም ባሮች ለመሆን ፈጽመን እንሽቀዳደም ብዬ ነግራቸዋለሁ። የእግዚአብሔር ባሮች ለመሆን አንሻ። ካሁን በኋላ መሽቀዳደም ያለብን የማርያም ባሮች ለመሆን ነው። ከዛስ ይህችውም እመቤታችን ናት። ከንጉሱ ልጇ ጎን በፈሰሰ ደሟ እኛን ንጹሐን አድርጋ እንደ ስሟ ትርጓሜ ወደ ልጇ ባሮች አባቶቻችን ፍጹምነት መርታ በእውነት ታደርሰን በኃጢአት ያደፈውን ኃጢአት ታነጻዋለችና ወደ መንግሥተ ሰማያትም ታደርሰዋለችና ከንጉሱ ልጇ ጎን በፈሰሰ ደሟ። ይህ በወንጌል ላይ የተደረገ አመጻ ነው። በቀራንዮ መስቀል ላይ ደሙን ያፈሰሰው ኢየሱስ ብቻ ነው። በኢሳይያስ መጽሐፍ ምዕራፍ 42 ቁጥር 8 ላይ እኔ እግዚአብሔር ነኝ፣ ስሜም ይህ ነው፣ ክብሬን ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም። እኔ እግዚአብሔር ነኝ፣ ስሜም ይህ ነው፣ ክብሬን ለሌላ። የኢትዮጵያ ሰዎች የእግዚአብሔርን ክብር ለእግዚአብሔር መልሱ፣ የበጉን ክብር ለበጉ መልሱ። በቀራንዮ መስቀል ላይ የሞተው የተሰቀለው ደሙን ያፈሰሰው ኢየሱስ ብቻ ነው። የዘላለም ሕይወት ፔሊሲ አይደለም፣ የሽርክና ማህበር አይደለም።